ለታምረኛው ቅዱስ አንጦንዮስ ወዳጆች በሙሉ የቀረበ ጥሪ። የሰማይ አምላክ ሥራችን ለማከናወን ይረዳናል። እኛ የእርሱ አገልጋዮች ነን። ስለዚህም ሥራውን እንጀምራለን። እኔም ስለ ታምረኛው ቅዱስ አንጦንዮስ በማለት አሻራዬን አኖራለሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን የእምድብር ሀገረ ስብከት መስዋዕተ ቅዳሴ ለመጀመሪያ ጊዜ የተቀደሰበት 100ኛ ዓመት በዚህ ዓመት መጨረሻ እና በ2018 ዓመተ ምህረት መጀመሪያ ላይ በእምድብር ቅዱስ አንጦንዮስ ካቴድራል ቁምስና ግቢ ውስጥ ለማክበር ዝግጅት እየተደረገ ነው። በእርግጥ የካቶሊክ እምነት በአካባቢው የተሰበከው ቀደም ብሎ ቢሆንም በስፍራው ግን መስዋዕተ ቅዳሴ መቀደስ የተጀመረው ዘግይቶ ነበር። ምክንያቱም በየጊዜው ካህናት ስላልነበሩ የካቶሊክ እምነት ቀድሞ ያወቁ ምዕመናን ከእምድብር ወደ ሐረር 700 ኪሎ ሜትር በእግር ተጉዘው አስቀድሰው ከ15 ቀናት በኋላ ይመለሱ እንደነበር ከአባቶች የምስክርነት ቃል እንረዳለን። ይህንንም በዓል ለማክበር በተለያየ መልኩ ትልቅ ዝግጅት እየተደረገ ይገኛል። በተለይም የዘንድሮው ሰኔ 8 2017 ዓመተ ምህረት የሚከበረው የዓመታዊ የታምረኛው ቅዱስ አንጦንዮስ በዓል በልዩ ሁኔታ ለማክበር ታቅዷል። ሆኖም ግን በየዓመቱ እየጨመረ የሚመጣው የመንፈሳዊ ተጓዦች ቁጥር ቤተክርስቲያኑ ለማስተናገድ እየተቸገረ ይገኛል። በተጨማሪም በዓሉ የሚከበረው በሰኔ ወር በመሆኑ ምዕመኑ በቤተ ክርስቲያን በስተውጭ በኩል ዙሪያ ቆሞ የዋዜማውም ሆነ የበዓሉ መስዋዕተ ቅዳሴ ሲሳተፍ ዝናብ የሚጥልበት ጊዜ ብዙ ነው። ስለዚህ በዚሁ አጋጣሚ ደረጃውን የጠበቀ ለብዙ ዘመናት ሊያገለግል የሚችልና ከቁምስናው ፊት ለፊት ምቹ በሆነው ስፍራ ቆሞ መንፈሳዊ ተጓዦችን የሚያስጠልል ዘመናዊ ድንኳን ለመግዛት እንቅስቃሴ ጀምረናል። በመሆኑም ታምረኛው ቅዱስ አንጦንዮስ በአገር ውስጥና በዓለማችን በተለያዩ ሀገራት ለምትገኝ ወዳጆች በሙሉ የእርዳታ ጥሪውን ያስተላልፋል። ያለውን የሰጠ ንፉግ አይባልም ይላሉ አባቶቻችን። ስለዚህ ሁሌም አማላጅና ረዳት እንዲሁም መልካም ወዳጅ በመሆን ወደ እግዚአብሔር ልመናችንን ለሚያቀርበውና በድንቅ ታምራቶቹ የታወቀው የፓድዋው ቅዱስ አንጦንዮስ ጥሪ ሰምተን በተከፈተው የባንክ አካውንት በኩል የምንችለውን ሁሉ እገዛ እንድናደርግ ሀገረ ስብከቱ ጥሪ አድርጎልናል። ስለምታደርጉልን ትብብር እግዚአብሔር ይስጥልን። እናመሰግናለን።